ደሞ ኑር እንደደላ ሰላም ይንገስ በልብ ለአንተ ዓለም ትሁን የፍቅር ደሴት የሐሴት ጅረት የማይነት ፍቅሯ ጓደኛዬ ጓደኛዬ የልቤ ሰው መጽናኛዬ ጓደኛዬ ጓደኛዬ የህሊና ጋብቻዬ የጀንበር ግባት የዶሮ ጩኸት ጓደኛዬ ነባሩን ሽረው በአዲስ ሲተኩ ጓደኛዬ ጀርባውን ሲሰጥ ትላንት ያመኑት ጓደኛዬ እኛ ግን አለ ሳይለየን ወረት ከናቱ ልጅ በልጦ ቅናት ልቡን ገዝቶ ለአቤል ሞት ከሆነ የቃየል መስዋዕት መወለድ ቋንቋ ነው ስም ነው ወንድምነት ቅዱስ ነው ይበልጣል ያስጓደኝነት ጓደኛዬ ጓደኛዬ የልቤ ሰው መጽናኛዬ ጓደኛዬ ጓደኛዬ የህሊና ጋብቻዬ ጓደኛዬ ጓደኛዬ የልቤ ሰው መጽናኛዬ ጓደኛዬ ጓደኛዬ የህሊና ጋብቻዬ ጓደኛዬ ነህና ለኔ የሙሴን በትር ጓደኛዬ አንተ መለከት ለስኬቴ በር ጓደኛዬ ይብዛ ሰላም እንደ አምላክ ፍጡር ከፈጣሪ ሌላ ጣልቃ ሳይገባበት አንድ ሆነህ እንደሺ በልቤ ሙላበት ስር ሰዶ ፍቅራችን በእድሜ ተፈትኗል ልክ እንደ ወይን ጠጅ ሲቆይ ይጣፍጣል ጓደኛዬ ጓደኛዬ የልቤ ሰው መጽናኛዬ ጓደኛዬ ጓደኛዬ የህሊና ጋብቻዬ ጓደኛዬ ጓደኛዬ የልቤ ሰው መጽናኛዬ ጓደኛዬ ጓደኛዬ የህሊና ጋብቻዬ ጓደኛዬ ጓደኛዬ የልቤ ሰው መጽናኛዬ ቢወረስ በክፉ ትዝታ ልቦና የሻረው በጣፋጭ ትውስታ በአብሮነት ጎዳና ገስግሶ የሚያነግሰው መሆኑ ብቻ ነው ጓደኛዬ ጊዜ ያፈለቀ የመቻቻል ወኔ ለመልካም ተግባር ለደካማው ጎኔ በጥሩ ቀን ሞገድ አግባብቶናል አራምዶ ላያለያየነው ያገናኘን ፈቅዶ
ጓደኝነት አንዴ ጥፋተኝነት አንዴ ደሞ ልክነት ሁሉም ያለበት ደስ ይላል ጓደኝነት ባዘን ፈዘን መዘን ባስልክ ስኬት ደስታ ፌሽታ ልልታው ምታትም ታስክስታው ቢደግሱ ሰርጉ ወግና ማረጉ ያለ ሰው ያለ ጓደኛ መሽተም ቀን ያለኛኛ ጓደኛ ነው ጓዳ አዋቂ ገመናዬ ሚስጥሬን ጠባቂ ስጠፋ አጥብቆ ጠያቂ ውድን ጓድን ወንድም የእውነት ሰው ብርቄም ድንቄም ወዳጄ ስንቄም ነው አንዴ ጥፋተኝነት አንዴ ደሞ ልክነት ሁሉም ያለበት ደስ ይላል ጓደኝነት ባብሮነት ጎዳና ገስግሶ የሚያነግሰው መሆኑ ብቻ ነው ጓድም ጓደኛ ሰው ከመዋደድ ሚዛን ፍቅርን ላጎደለ አንተ ትብስኔ ብሎ ያቻቻለ ሐዘኑን ደስታውን ተካፋይ ባብሮነት ከራሴ የማይለይ አለ ጓደኝነት አንዴ ጥፋተኝነት አንዴ ደሞ ልክነት ሁሉም ያለበት ደስ ይላል ጓደኝነት አንዴ ጥፋተኝነት አንዴ ደሞ ልክነት ሁሉም ያለበት ደስ ይላል ጓደኝነት እስከዛሬ የተገናኘንበት ፕሮግራም እና ዓላማ ያው የታወቀ ነው ወንድማማችነት ነው ያሰባሰበን ዛሬ ደግሞ ከብዙ አመታት ለየት የሚያደርገው ወንድማችን ሸምስ ምንድነው ይባላል ባጋጠመው መልካም ስኬትና በጎ ነገር ወደ ውጪ መልካም ነገር ገጥሞታልና ለየት የሚያደርገው እሱ ነው እንኳን ደስ ያለ ፕሮግራም ነው ይሄ በተጨማሪ ሁላችንም ምን ሰጠው ሐሳብ ይኖረናል ሸምስ በድጋሚ እንኳን ደስ ያለ ሌላ ሰርፕራይዝ አለን በተጨማሪ ይሄንን ቀን ይሄንን ሰዓት ተመሳሳይ ነገር አናገኝም ወንድማችን መሌ በተጨማሪ ቪዛ ተመቶለታል ከ14 ቀን በኋላ ወደ አውስትራሊያ ሄዳል ማለት ነው ድርብልናና ኮንግራ በሉትላችሁ ኮንግራ በሉት ያው ድርብ ደስታ ስለሆነ እና ሌላ ምንም ምለው ነገር የለኝም ሁላችሁም ሐሳብ ተሰጣላችሁ ከቁጥር ሳያጎለን እስከዛሬ ያደረሰንን ፈጣሪ እናመሰግናለን ቀሪ ዘመናችንን ይባርክ በፍቅር በጤና የምንቆይበትን ዘመን አምላክ ያምጣልን ሐሳብ ያላቸውን ሰዎች ደግሞ የዊሽ የምታረጉ የደስታ ሐሳብ ያላችሁ ለሸምሰዲን ሰይድ ለመላኩ በላይ
ያላችሁን ፍቅርና ደስታ እንድትገልጹ ስል በትህትና ጠይቃለሁ። አመሰግናለሁ። በመጀመሪያ በጣም አመሰግናለሁ። ያው እንግዲህ ምንም እንለው ነገር የለም። ሁሉም እንደምናየው አብሮ አደግ ሰፈር ልጅ ናቸው። ሁሉም እስከዛሬ በእንደዚህ አይነት ኮንዲሽን ቆይተናል። ስፔሻሊ ቹና በጣም ትልቅ ባለውለታችን ነው። የምሬ እንደ ሙስሊምም እንደ ፍሬንድ ጓደኛም እንደ ማምሳየው ማለት በቃ ጄኔራል የሆነ እንትን ነው ያላት እና የምታረጊው ነገር ቀላል አይደለም። ከማይ ጋር ስፔሻል ታንክስ ማለት የምንፈልገው ሁለታችሁ ነው። ከዛ ውጪ ሁሉም እንግዲህ እንዳለው ነው። ሁሌ በእንደዚህ ኮንዲሽን አይቀጠልም። አምላክ ያለው ነው የሚበልጠው። ለጊዜው ሁለት ሰው ይቀነሳል ከዚህ ጀማ ማለት ነው እና በጣም ደስ ብሎኛል። በጣም ከፈጣሪ በታች እንግዲህ ሀገራችንን ሰፈራችንን ሁላችንንም እንግዲህ ፈጣሪ ይባርክ። አመሰግናለሁ። ያው ሸምሴ ብሎታል ስለ ቻይኑ። እኔ ምንም ስለ ቻይና ማውራት ስለማልችል ያው ወንድሞቼ ሁላችሁንም ወዳችኋለሁ። ማየቴ በጣም ነው የምወዳችሁ። ያው ከጓደኛ ምናምን መለየት ትንሽ ስሜት አለው። እኔ ከመጣልኝ ቆይቷል፣ ግን ዛሬ ነገ ሄዳለሁ ምናምን እያልኩ ያው ግዴታ ሲሆንብኝ ለሁሉም የሚፈርኩት ትላንትና ነውና እወዳችኋለሁ። አሁን ከቁጥር መንጎልም እግዚአብሔር ደግሞ ድጋሚ እንደሚያሰባስበን ተስፋ አደርጋለሁ። አገራችንን ሰላም ያድርግልን። ጓደኞቼ እወዳችኋለሁ። አመሰግናለሁ። ቴንኪው ሁላችንም። እንግዲህ እኛም ዛሬን የሰማነው ሰርፕራይዝ ነው። ኦልሬዲ በሁሉም ሰው ሁሌም አይገኝም። ለተለያየ ነገር ከሀገርም ሊወጣ ይችላል። በሌላ ነገርም ለስራም ለተለያየ ነገርም ቤተሰብ ጋር ሊሄድ ይችላል። ሁላችንም አብሮ አደጎች ነን። ሁላችንም እንዋደዳለን። እነዚህ እንገናኛለን። በጣም ደስ የሚል ጊዜ ነበር። እንግዲህ ሌላ ጊዜም ተመልሳችሁ መጣችሁ እንደምትቀላቀሉ እንጠብቃለን። እንወዳችኋለን። መልካም መንገድ። እግዚአብሔር ይጠብቃችሁ። አመሰግናለሁ። ቻይኒ እናንተ ናችሁ እንደዚህ ሰብስባችሁ ክፉንም ነገር ደጉንም ነገር አሁን ደግሞ ከጓደኞቻችን ጋር በደስታ እንድንለያይ ሁሉን ነገር ፕሮግራም ያደረክልን ቻይና እና ማይ በጣም ነው የምናመሰግነው። ሸምስ ማለት በቃ ያው ገና አብረኸው ትላንት ሳትኖር ከሁለት ወር በፊት አግኝተኸው ትላንት እንዳገኘኸው የሚሰማ ሰው ነው። ቀለል ብሎ ደብሮ ሄደ የውስጥህን በቃ የምታጫውተው አይነት ሰው ነው። እኔ በእውነት አዝኛለሁ በጣም። የሱ ደስታ ነው ለኛም ደስታ ነው። ግን በቃ እንደዚህ አይነት ሰው አይገኝም። አመሊም ምንም ሳትነግረው ገና የምትግባባው ነው። ሁሉም ነገር ብቻ ከባድ ነው። ያው እዚህ ደግሞ ቻይና ስላለ ደግሞ ቀሪ የሚሰበሰበን ጓደኛ ስላለን ያው በዛ እድለኛ ነኝ። አመሰግናለሁ። በቃ እሺ፣ አመሰግናለሁ። በመጀመሪያ እንደዚህ ለአሰባሰበን ለልዑል እግዚአብሔር ክብር ምስጋና ይገባው። ሲቀጥል ደግሞ ቻይናም እና ማይም እግዚአብሔር ይስጣችሁ እንደዚህ ስላሰባሰባችሁን። በመቀጠል ደግሞ ሸምስና መሌም በሄዳችሁበት ቦታ ሁሉ እግዚአብሔር ይከተላችሁ። ለማንኛውም አመሰግናለሁ። ቻይናና ማይ እናመሰግናለን። ለአይፍጥሩም ፕሮግራም እንደገናም ለሽኝት ለጓደኛችን ለወንድሞቻችን ሽኝት ላዘጋጃችሁልን ነገር እናመሰግናለን። ያ ወንድሞቻችንም ሊሄዱ ነው። እስከሄዳችሁበት አላህ መልካሙን ነገር ሁሉ ይቅጠማችሁ። እስካሁን ለነበረን ነገርም እንግዲህ አላህ እስካሁን በሰላም አቆይቶናል። ከዚህ በኋላም በሰላም ያገናኘን። በሄዳችሁበትም ቦታ ሁሉ ነገር ሰላም ይቅጠማችሁ። ድጋሚ አላህ በሰላም ያገናኘን ይሁን። እንግዲህ ጥሩ ነገር ጥሩ ጊዜ አሳልፈናል አብረን። ከዚህ በኋላ ያለውንም አላህ መልካም ያርገው። እንግዲህ ፈጣሪ አይለየን፣ በሰላም ያገናኘን ነው። ጓደኞቼ እወዳችኋለሁ። ለእኔ ደስታም ሀዘንም ነው የሆነብኝ እና እንደዚሁ ቻይኒንም ማይንም አመሰግናለሁ። እወዳችኋለሁ ጓደኞቼ። በመጀመሪያ ይህን ፕሮግራም ላዘጋጃችሁ ለቻይና እና ለማይ በጣም ደስ ብሎኛል። በጣም አመሰግናለሁ። በእድሜ ከኛ በታች ትንሽ ነን፣ ግን አስተሳሰብ ትልቅ ነውና ይህን ሁላ ወጣት
የሰፈር አብሮ አደግ ወጣት ሰብስባችኋልና በጣም ደስ ብሎኛል። ለመጀመሪያ ጊዜ ነው የተገኘሁት እዚህ ፕሮግራም ላይ፣ ግን ካሰብኩት በላይ ነው። ሁለተኛው እነዚህ ልጆች እንደ አጋጣሚ በሚሄዱበት ወቅት ሆነና ፕሮግራሙም አንድ ላይ ሆኖ ተመቻችቶ እነዚህ ልጆች የምንሸኝበትም ቀን ስለሆነ በጣም ደስ ብሎኛል። ሁለታችሁም እግዚአብሔር በሄዳችሁበት መልካም ነገር ይግጠማችሁ። ፈጣሪ በሰላም መልሶ ያገናኘን። እንግዲህ ያው የሰው ልጅ ይኖርና የራሱ የቅል መንገድ አለውና ሁላችሁም ደግሞ በጊዜው ፈጣሪ የፈቀደላችሁ ቦታ ነው የምትሄዱትና እግዚአብሔር መልካም ነገር ይግጠማችሁ። ሁለታችሁንም ወዳችኋለሁ ጓደኞቼ፣ ሁላችሁንም ወዳችኋለሁ። ቹና በድጋሚ በጣም ደስ ብሎኛል። እግዚአብሔርን የና ጤና ይስጣችሁ፣ አይለየን፣ ሀገራችንን ሰላም ያርግልን። አመሰግናለሁ። በመጀመሪያ በዚህ ላሰባሰበን በአብይም ጾም በረመዳንም ላሰባሰበን ፈጣሪ ምስጋና ይገባው። ሲቀጥል ያው ሁሉም ነገር ተገልጿል። ያው አብሮ አደግነን ብዙ ነገር አሳልፈናል፣ ክፉንም ደጉንም። በዚህ አጋጣሚ ደግሞ ያው ለሸምስ ወንድምና መላኩ በዚህ አጋጣሚ ያው መልካም ሁሉን ነገር እመኛለሁ። ሲቀጥል ቻይናን ማሂ ሁላችሁንም እናመሰግናለን። የአብይም ጾም የረመዳንም ጾም በሰላም እንዳስጀመረን በሰላም ያስጨርሰን። ቴንኪው፣ እናመሰግናለን። ብዙ ነገር ብለውታል። ማሂንም ቻይናንም ያው እንደተባለው እናመሰግናለን። በተለይ ማሂ የሁሉ ነገር አዘጋጅታ ሰለቸኝ ደከመኝ ሳትል ያው ፏፈሽ ብለናል። በመቀጠል ወንድሞቼ ይቅናችሁ፣ በሄዳችሁበት ሁሉ መልካም ይግጠማችሁ። አመሰግናለሁ። እሺ፣ ለዚህ ፕሮግራም እንደዚህ ጓደኞች ተሰብስበን እንደዚህ ቆንጆ ፕሮግራም እንድናሳልፍ ላደረጉን ለቻይናና ለማሂ እግዚአብሔር ይስጥልን፣ እናመሰግናቸዋለን። ያው ዛሬ የተገኘንበት ፕሮግራም ለሸምስና ለመላኩ ሽኝት ነው። በጣም ብዙ ነገር ነው ያሳለፍነው። በጣም አሁን እንደዚህ ያው ለመናገር ትንሽ ቃላት እንትን ይላል። ያው ጓደኛ ስትለያየው በጣም ከባድ ነው። ይሄ ጊዜ መጣል ብለን አላሰብም። ያው እድል ነው፣ ምንም ማድረግ አይቻልም። አንድ ሸምስ ጓደኛችንን በቃ ለመሰናበት እንትን ስንል የመላኩን ዛሬ ነው የሰማሁት። በቃ በሱ በጣም እንትን እያዘንኩ እያለ በሱ የሱ ደግሞ እንትን ሲመጣውን በጣም ነው የደነገጥኩት። እውነት ጓደኛ ማጣት በጣም ከባድ ነው በጣም። እና ጓደኞቼ በሄዳችሁበት ይሳካላችሁ። ፈጣሪ ያው ለመተየት ያብቃል። እና በጣም ነው የምወዳችሁ፣ በጣም አመሰግናለሁ። መልካም እድል ይግጠማችሁ። በጣም ነው የምወዳችሁ፣ በጣም አከብራችኋለሁ። በሄዳችሁበት ሰላም ሁኑ። በድጋሚ አንድ ማለት የምፈልገው ነገር አለኝ። ያው ቅድም መደናገጡም ንግግር ያለው ሁኔታ የመጀመሪያ ስለሆነ አስደንግጦኝ ነበርና እንኳንም በዚህ ነገር እንኳን የተለያየን እንኳን በክፉ ያልተለያየን እንኳንም እናንተም መልካም ነገር ገጥሟችሁ በመልካም ነገር መለያየታችን ራሱ እግዚአብሔርን ማመስገን ያለብን። ሸምሴ በጣም ትለይብኛለህ። ለብዙ አመት ያሳለፍናቸውን መልካምና ብዙ ስትራግሎችን አብረን አልፈናል። በሄድክበት መልካም ይግጠም። ናዲዬ ወንድሜ እንኳን ለልጆች ይሄን እድል የገጠመ በሄድክበት ከነ ልጆች ከነ ቤተሰብ ይጠብቅ። ቀሪ ጓደኞቼ ደግሞ እንደዚሁ እነሱ ተለዩም ብለን ሳንጎድል አንድ ላይ የምንገናኝበት በጋራ የምንሰባሰብበት አምላክ ያደርገን። ጥሩ ልብ ይኑረን። ጥለነው የምንሄደው ዓለም ስለሆነ ሁላችንም ጥሩ ልብ ይኑረን። ማይታ ሳሰለቺ ጓደኞቼን ሳጣይ ከነ ችግሬ እስከዛሬ አብረሽኝ ስለሆንሽ አመሰግናለሁ። እግዚአብሔር ያክብርልኝ። ሁላችሁንም ወዳችኋለሁ። ክፉ ያገኘን ፈጣሪ ያሰባስበን። አመሰግናለሁ። በዚህ ጸቂ ሳትሰለቹ እስከዛሬ አብራችሁኝ ስለቆያችሁ ይህ ፕሮግራም እንዲያምር የእነሱም ማስታወቂያው ቀላል አይደለም። ሎንግ ላቭ
እግዚአብሔር ያክብርልኝ። በጣም የዛሬው እንትን ከዛሬው ለየት ይላል። ሌላ የምስራች ነገር ነው ይዞ የመጣው ቢሆንም ግን እስከዛሬ ከነበረን አታችመንት አንፃር ደግሞ ሌላ የሚያጎል ነገር ቢኖርም ግን ደግሞ ለተሻለ ነገር የተሻለ ህይወትንም ለቤተሰብም ለብዙ ነገር የተሻለ ነገር ስለሆነ የዛሬው ቀን በጣም ደስ የሚል ቀን ነው። የመሌ ለኔ ሰርፕራይዝ ነው። አሁን አዲስ ዛሬ ነው የሰማሁትኝ። ግን ዞሮ በጣም እኔ ምኞቴ እዛም ሄዳችሁም የተሻለ ነገር ይግጠማችሁ፣ እናንተም ከቤተሰባችሁም ጋር የተሻለ ጊዜ ይሁንላችሁ። ይሄን ጓደኝነት ይሄንን ፍቅር እንዳትረሱት። እዚህ እኛ ጋም በጣም በልባችን ልዩ ቦታ አላችሁ። የሁሉም ስሜት እንደዛ ነው ብዬ አስባለሁ። እኔ አርፍጄ ስለመጣው ነው። ሸምስ በጣም እዚህ ጋር በብዙ ነገር የዚህ ቲም ቦንድ ከሚባሉት ሰዎች መካከል ከዋነኞቹ መካከል እሱ ነው። ይሄ ህብረት ደግሞ እሱ ሲጎድል እንደውም ስጋት አለኝ እንትን ሊል ይችላል የሚል ስጋት አለኝ። ቢሆንም ግን ለተሻለ ነገር ነው። እግዚአብሔር ሰፊ የሆነ ነገር ደስ የሚል ነገር ይስጠህ። ጓደኞች ጋር የሚያለያይ ነገር ሳይሆን የበለጠ የሚያጠናክር ነገር ይሁንልህ። እዛ እንዳሰብከው ይሁንልህ። አገሩ በጣም ሲታይና እዚህ ጋር ሲሰማ የተለያየ ነገር ሊሆን ይችላል። ግን የሚሆነው ነገር እግዚአብሔር የፈቀደው ነገር ይሁንልህ። ቸር ይግጠምህ። ቤተሰብህን አንተንም ህይወትህንም ሁሉ ያስተካክልልህ። በጣም ደስ ብሎኛል። መሌም ደግሞ ከልጆችሽ ጋር በሰላም ያገናኝሽ። እዛም አንተም ተመሳሳይ እግዚአብሔር ብቻ የሚሆነው ነገር ለእናንተ ጥሩ ነው የተባለው ነገር ሁሉ ይሁንላችሁ። አመሰግናለሁ። ብቻዬን ስለሆንኩ ነው መሰለኝ መናንተኑ ማለቱም ጠፋብኝ። ግን በቃ ለእናንተ የሆነው ነገር ሁሉ ይሁንላችሁ። እግዚአብሔር ጥሩ ነገር ያድርግላችሁ። አመሰግናለሁ። በጣም ጓደኛዬ የህሊና ጋብቻዬ የጀንበር ግባት የዶሮ ጩኸት ጓደኛዬ ነባሩን ሽረው በአዲስ ሲተኩ ጓደኛዬ ጀርባውን ሲሰጥ ትላንት ያመኑት ጓደኛዬ እኛ ግን አለ ሳይለየን ወረት ከናቱ ልጅ በልጦ ቅናት ልቡን ገዝቶ ለአቤል ሞት ከሆነ